አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እኔ ሰላም ነኝ አልሐምዱሊላህ። እስቲ ዛሬ አንድ እንትን አለኝ ማለት ነው። አንድ የምንወያየው ነገር ወይም ማወቅ ያለብን ነገር ብዬ የማስበው ላካፍላችሁ ማለት ነው። ስለ ህግ ብዙዎቻችን ህግ የሚለውን ነገር በተግባር እናውቀዋለን ወይስ በስም ነው የሚለውን እስቲ አብረን እኔ ማለት ነው። ህግ ማለት ምን ማለት ነው? ህግና ህጋዊ ህገ መንግስታዊ የምንላቸው ነገሮች በምን ቦታ ላይ ሲውሉ ነው ህጋዊ የምንላቸው? በምንስ መንገድ ላይ ሲውሉ ነው ህገ ወጥ የምንላቸው የሚለውን አብረን እኔ ማለት ነው። ዛሬ ስለ ህግ ላነሳ ያፈለኩት እኔ የህግ ባለሙያ ሆኜም አይደለም። ያው ስለ ህግ የተወሰነ ነገር አውቃለሁኝ። የማውቀው ደግሞ ያው ከመጣሁበት ከራሴ መንገድና እያየሁ ካደግኩት ከእናቴ ተሞክሮ ላካፍላችሁ ስለፈለኩ ነው ማለት ነው። ህግ ማለት በአንድ ሀገር ውስጥ በችግርም ይሁን በምንም ቦታ ቢሆንም ህግ አለ እንላለን ማለት ነው። ህጉ በህጋዊ መንገድ ህጋዊ ሆኖ ወይም በህግ ተተግብሮ በተግባር ላይ ሲውል ምን አለ እንላለን? ህግ አለ ወይም ህገ መንግስታዊ አስተዳደር አለ እንላለን ማለት ነው። አብዛኛዎቻችን አሁን ዛሬ ስለ ህግ ላነሳ የፈለኩት ትልቁ ፖይንቴ ምንድነው? አሁን በሀገራችን ባሉ ፍርድ ቤቶች የቀበሌ የክልል የቀበሌ የወረዳና የዞን ፍርድ ቤቶች አብዛኛው የተሞሉት በሴቶች ነው። በሴቶች ለምን ሆነ ካልን ደግሞ አብዛኛው ተበዳዮች ወይም ደግሞ ወደ ፍርድ ቤት እንዲሄዱ የተገደዱ ልጆች አብዛኛው የአረብ ሀገር ልጆች ናቸው። በምን ምክንያት ከተባለ ደግሞ በገንዘብ ምክንያት ነው። እዛ ፍርድ ቤት ላይ ለምን ቀረቡ ካልን ደግሞ የቀረቡበት የራሳቸው ምክንያት አለ። በገንዘብ ደረጃ ሊሆን ይችላል፣ ከሰው ጋር በመጣላት ሊሆን ይችላል። የሆነ ነገር ግን እዛ ፍርድ ቤት ላይ አቅርቧቸዋል ማለት ነው። እዛ ፍርድ ቤት ላይ ከመቅረባቸውና በፊት ምንድን ነበር ማድረግ የነበረባቸው? ከቀረቡት በኋላ ህጉን በማንኛው መንገድ ነው መጠቀም ያለባቸው የሚለውን ለማንሳት ፈልጌ ነው ማለት ነው። በመጀመሪያ ህግ የምንላቸው 3 አይነቶች ናቸው። ህግ አውጭ፣ ህግ ተርጓሚና ህግ አስፈጻሚ የምንላቸው ማለት ነው። እነዚህ ሁሉም የህግ አካላቶች ቢሆኑም በተግባራቸው ግን ይለያያሉ ማለት ነው። የመጀመሪያው ህግ አውጭ የምንለው ከየት ነው ካል ህግ አውጭ ወረዳ ላይ ወይም ዞን ላይ የሚወጣ ህግ ሳይሆን በፓርላማ ደረጃ በላይኛው የመንግስታት መቀመጫ የሚወጣ ህግ ነው። ያ ህግ እንግዲህ ከፓርላማ ተነስቶ እስከ ክልል፣ ከክልል ዞን፣ ከዞን ወረዳ፣ ከወረዳ ቀበሌ እያለ ያ ነገር ተፈጻሚነቱን እያገኘ የሚሄድበት የህግ አስተዳደር ይባላል ማለት ነው። ህግ አውጭ የምንለው ከላይኛው አካል የሚወጣ ህግ ግን በየክልሎችና በየቀበሌዎች በየዞኖች ደግሞ ያ ነገር በተግባር መደረግ እንዳለበት የሚደነግግ ህግ አውጭ የምንለው ነው ማለት ነው። ሁለተኛ እንደገና ህግ ተርጓሚ የምንለው ይህ ህግ ተርጓሚ አብዛኛዎቻችሁ ስነ ምግባር ላይ የተማራችሁት ይመስለኛል። ከዛ በተረፈ ደግሞ የፍርድ ቤት ትዕዛዝ ላይ የሚያተኩር ነው። ህግ ተርጓሚ የምንለው የመጀመሪያ ህግ አውጭ የሚለውን አይተናል። ህግ አውጭ ከፓርላማ የሚመጣ ህግ ሲሆን ህግ ተርጓሚ የምንለው ደግሞ ያን የወጣን መመሪያ ዞን ላይም ሊሆን ይችላል፣ ተለያየ ፍርድ ቤቶች ላይ ሊሆን ይችላል፣ በጠበቃ ዳኛዎችና ጠበቃዎች ፍርድ ቤቶች የሚያደርጉት ምን ይባላል? የህግ ወይም ደግሞ ህግ ተርጓሚ እንለዋለን ማለት ነው። ህግ ተርጓሚ የምንለው አንድ ሰው ተከራክሮ ከሰው ጋር ጠበቃ መቅጠር ይፈልጋል። ጠበቃ የምንለው ዳኛ ነው። ያ ዳኛ ከምን ተነስቶ ነው ጠበቃ ሊሆን የሚችለው ካልን ገንዘብ ስለተከፈለው ወይም ደግሞ የዲፕሎማ ወይም የዲግሪ ምሩቅ ስለሆነ ወይም የህግ ትምህርት የሆነ ነገር ስለሆነ ብቻ እዛ ፍርድ ቤት ላይ ጠበቃ ሆኜ እከራከራለሁ ቢልም ያ አይደለም እውነታ ጠበቃ ሊያደርገው የሚችለው። እውነታ ጠበቃ ሊያደርገው የሚችለው ከላይኛው አካል ከህግ አውጪ የመጣለትን ትዕዛዝ ወይም መመሪያ ተደግፎ ነው ጠበቃነቱን ሊያካሂድ የሚችለው ማለት ነው። ከላይ የሚፈቅደው ህግ አለ፣ ህግ አውጪ ያወጣው ህግ አለ።
አንድ ጠበቃ ደግሞ አንድ ግለሰብ ቀጥሮት ከሆነ ከዛ ከግለሰቡ የሚወስደው መረጃ አለ ማለት ነው። ያ ከግለሰቡን የሚወስደው መረጃና ከህግ ከበላይ አካል የወጣውን ህግ በአንድ ላይ በማጣመር ነው የጠበቃ ሂደቱን ላካሄድ የሚችለው ማለት ነው። እንግዲህ እነዚህ ህግ ተርጓሚ እንላቸዋለን። ህግ ተርጓሚዎች ከላይኛው አካል የሚመጣውን ተቀብለው ግን ጠበቃ ሆነው ፍርድ ቤት ውስጥ ላይ የሚሰሩ ህጎች ማለት ነው። ሌላው ሶስተኛ እንደገና የምንለው ደግሞ ህግ አስፈጻሚ የምንለው ነው። ህግ አስፈጻሚ እንግዲህ የመጨረሻው ሶስተኛው ነው። ከህግ አስተርጓሚም ከምክር ቤቱ አባል የወጣውን በጠቅላላ አድርጎ ተግባር ላይ የሚያሳየው ምንድነው ከተባለ ህግ አስፈጻሚ ነው። ተፈጸመ ማለት ነው። ተፈጸመ ማለት ተግባር ላይ ዋለ፣ ያ ነገር በቁም ነገር ታየ እንደ ማለት ነው። ተቋጨ እንደምንለው ማለት ነው። ህግ አስፈጻሚ የምንለው እንግዲህ ለምሳሌ ወረዳ ላይ የሚከሰሱ ክሶች በዞን ደረጃ ሊካሰሱ ይችላሉ። በምን ደረጃ ሊካሰሱ ይችላሉ? መጨረሻ ላይ ግን ፋይል ወደ መዝጋት ደረጃ ይደርሳሉ። ፋይል መዝጋት ማለት ክሱን ማቋረጥ ወይም መጨረስ እንደማለት ነው። እዛ ጋር ሲጨርሱ ግን ያን ነገር ሊያስፈጽም የሚችለው ምንድነው? ፍርድ ቤቱ፣ ፖሊስ፣ የተለያዩ አካላቶች ይሄን ነገር ሊያስፈጽሙ ግድ ይላቸዋል ማለት ነው። እንዲያስፈጽሙም ይታዘዛሉ። ህግ አስፈጻሚ ስንል አንድ የፖሊስ ወይም የዛ አካባቢ የጸጥታ አካላት ያን ነገር እንዲተረጎም ያደርጋል። አንድ ሴት ተበድላ ወደ ፍርድ ቤት ገብታ ለረጅም ዓመታት በፍርድ ቤት ስትከራከር ቆይታ መጨረሻ ላይ ግን ፍትህ ታገኛለች ማለት ነው። ፍትህ ስታገኝ የወረዳው ፍርድ ቤት ትዕዛዝ ያወጣል። ትዕዛዝ የሚያወጣው ምንድነው? የብቻ ሴትየው ንብረቷ በቀጥታ በፖሊስ ትዕዛዝ ቀጥታ ፖሊሱ እዛ ቦታ ላይ ተገኝቶ የተለያዩ የህግ አካላቶች ቀርበው ንብረቷ እንዲመለስላት ህግ አውጥቶ በተግባር የሚያሳይበት የፖሊስ ትዕዛዝ ወጥቶ ፖሊሶች ሂደው ቦታው አይተው ያቺ ሴት ንብረቷ እንድትረከብ የሚያደርጉበት መንገድ ነው። ይሄን ሲያደርጉ ደግሞ ህግን አስፈጸሙ ወይም ፍጻሜ ላይ ዋለ፣ ተግባራዊ ተደረገ እንደ ማለት ነው ህግ አስፈጻሚ የምንለው ማለት ነው። ይሄን ካልኳችሁ ህግ ማለት እውነት ለመናገር ህግ ዝም ብለን ህግ ስንለው ቀለል አድርገን ልናየው እንችላለን። ህግ ማለት በጣም ከባድ ነገር ነው። ከፈጣሪ በታች ከእናት ከአባት በታች ደግሞ ሁለተኛ ሶስተኛ አባት ማለት ህግ ነው። ህግ ግን እኛ ህግን በምንኛው መንገድ ነው የምንጠቀመው ካል ማንኛውም ሰው ወደ ፍርድ ቤት ለክስም ሊሆን ይችላል ለሆነ ነገር ሲቀርብ አንድ የሚይዘው ነገር አለ። ከመክሰሩ በፊት መረጃ የሚባል ነገር አለ። ፍርድ ቤት ማንኛውም ሰው ፍርድ ቤት ሲቀርብ ስለ ጮሆ ብቻ ምላስ ስላለው ብቻ ሰውን መርታት አይችልም። ፍርድ ቤት የሚያየው ነገር ምንድነው ከተባለ እውነታው ባይን የሚታይ ነገርና በቃላት በጽሁፍ የሚሰጡ መረጃዎችን ይመረምራል፣ ያያል። በእነዛ ተደግፎ ነው ፍርድ ሊሰጥ የሚችለው ማለት ነው። አሁን አብዛኛው ሰው ስለተናገረ ብቻ ስለ ጮኸ ብቻ ፍርድ ያገኛለሁ ብሎ ጉልበቱንም ገንዘቡንም የሚያባክን አለ። እንደዛ አይደለም። መረጃ ደግሞ ከየት ነው ከተባለ የሚመጣው ከታች ነው። አንድ ሰው በመሬት ተካሰሰ እንበል። ያ ሰው በመሬት ሲካሰስ መጀመሪያ ምስክርም ይሁን መረጃም ይሁን ይዞ የሚነሳው ከታች ነው፣ ከቀበሌ ማለት ነው። ከጎጥ ነው የሚነሳው። ጎጥ ማለት የምንኖርበት አካባቢ ወይም ያ ሰው ክስ የተካሰሰበት አካባቢ ያለ መረጃ፣ ከዛ ቀበሌው የሚያውቀው ቀበሌ ላይ ፍርድ ቤት የተካሄደበት፣ ከዛ ወደ ወረዳ እያለ ነው የሚሄደው። ይሄ ነገር ዞን ላይ እንኳን ቢደርስ ለራሱ ክሱ የመጀመሪያው መነሻው ምስክሮች ወይም ደግሞ መረጃ የሚገኘው የት ነው ከተባለ ከታች ከቀበሌው በመጣው ነገር ነው ማለት ነው። ስለዚህ ማንኛውም ሰው ፍርድ ቤት ሲቀርብ መጀመሪያ መዘጋጀት ያለበት ነገር ምንድነው ከተባለ መረጃ ነው። መረጃ ሳትይዙ ፍርድ ቤት ብትቀርቡ ኪሳራ እንጂ ጥቅም የለውም ማለት ነው። ምክንያቱም መጨረሻ ላይ መረታት አለ። መረታት ደግሞ ብዙ ኪሳራ ያመጣል። የጉልበት ኪሳራ ያመጣል፣ የሞራል ኪሳራ ያመጣል፣ የጊዜ ኪሳራ ያመጣል። ይሄ ነገር እንዳያጋጥማችሁ መጀመሪያ ምን መጠንቀቅ አለባችሁ ከተባለ በምትኖሩበት ዓለም ላይ ስትኖሩ ከመሬት ጋር የተያያዘ ነገር ወዲያችሁም ጠላችሁም መረጃ
ያስፈልገዋል። መረጃ ደግሞ ለነገ የሚታሰብ ነው። ነገ ምን ይመጣብኛል ብላችሁ ማሰብ አለባችሁ። መሬት ነክ ነገር፣ የውርስ መሬት ነክ ነገር፣ የገንዘብ ነገር፣ የምንም ነገር እያንዳንዱ ነገር አሁን ላይ ቴክኖሎጂ አለ። በስልካችን ማስቀመጥ እንችላለን በተለያየ ነገር። ያም ሆኖ ግን ወረቀትና ጅል የያዘውን አይለቅም ይባላል። በወረቀት ጽፋችሁ ማስቀመጥ አለባችሁ። ምክንያቱም የሆነ ጊዜ ላይ ምን እንደሚፈጠር አታውቁትም። ያ ችግር እንኳን ቢፈጠርባችሁ ያንን መረጃ ይዛችሁ ፍርድ ቤት ብትከራከሩ፣ ቀበሌ ላይ ብትከራከሩ የመርታት እድል አላችሁ ማለት ነው። ይህን ነገር ላነሳ የፈለኩት አሁን በአብዛኛው ነገር ላይ በአብዛኛው አሁን ሀገራችን ሴት እህቶቻችን ፍርድ ቤት ነው የሚውሉት። ልጅ አዝለው በአባት በወንድም በቃ በማንኛውም ሰው ተካሰው መከራቸውን እያዩ ነው የሚውሉት። ለምን እዚህ ደረጃ ደረሱ ከተባለ የራሳቸው ጎደሎነት ነው። ጎደሎነታቸው ምንድነው ከተባለ ያፈሩትን ገንዘባቸውን ንብረታቸውን በራሳቸው ያለ ማድረግ፣ ንብረታቸው ገንዘባቸው በማን እንዳለ አለማወቃቸው፣ ይሄ ምን ውስጥ አስገባቸው ከተባለ ኪሳራ ውስጥ አስገባቸው ማለት ነው። ይሄን ነገር ባያደርጉ ኑሮ ፍርድ ቤት አይደለም ቀበሌ ላይ ያልቅላቸዋል። ምስክር ያለው ሰው መረጃ ያለው ሰው ያልቅለታል በቀላሉ ማለት ነው። ግን መረጃ ከሌለ በደረቁ ከሆነ ብዙ ነገር ያስከዳል። ገንዘብ እንኳን ኑሯችሁ አቃቢ ሕግ ብትቀጥሩ አይሆንም። አሁን ብዙዎቹ ገንዘብ አላቸው ጠበቃ ይቀጥራሉ። ጠበቃ ማለት ተከራካሪ ማለት ነው። የአንድን ግለሰብ ገንዘብ ታንድ ግለሰብ ሀሳብ ይወስዳል፣ ከዛ ይከራከራል። ጠበቃ ሆኖ ማለት ነው። ተገዝቶ ወይም ደግሞ ተከራካሪ ሆኖ ማለት ነው። ተከራክሮ ግን መጨረሻ ይረታል። ታውቃላችሁ፣ ጠበቃም ይረታል። ጠበቃ ስለሆነ ብቻ ይረታል ማለት አይደለም። ጠበቃ ይረታል። ለምሳሌ እኔ እናቴ በውል የማይታወቁ ብዙ ክሶች አስተናግዳለች። የሆነ ጊዜ ላይ የሆነ ታሪክ እንደማወጣ እርግጠኛ ነኝ። አስተናግዳለችና በጠበቃ ከአንድም ሁለት ጊዜ ጠበቃ ተቀጥሮ ተከሳለች። እሷ ግለሰብ ብቻዋን ሆና ሴት ሆና እየተከራከረች፣ ሌላው ሰው ደግሞ ገንዘብ ስላለው ብቻ ጠበቃ ገዝቶ ለ2 ዓመት ከ6 ወር ዞን ላይ አስባችሁታል። በጣም ከባድ ነው። የተለያየ ፍርድ የሚሰጥበት እዛ ቦታ ላይ ቆማ ለ2 ዓመት ከ6 ወር ክስ ስታካሄድ ነበር። በምታካሄድበት ጊዜ ግን የሚያሳዝነው ነገር ማለት ነው ያ ሰው ሲከራከራት የነበረ ሰው ልጁ አረብ ሀገር ናት። የልጁን ገንዘብ ከ170,000 በላይ ለጠበቃ ሰጥቶ የኔን እናት ሲከራከራት ነበር። የኔ እናት ግን የጉልበት ኪሳራ ያው ስትመላለስ ስትወጣ ስትወርድ ከመድከሟ ውጭ ግን እየተጠቀመችው ምንድነው አእምሮዋን የተጠቀመችው አእምሮዋንና መረጃ የተጠቀመችው እታች ቀበሌ የምረታው ስለነበረ ወረዳ ላይ ስትደርስ ግን ነገሮቹ ተቀያየሩ። ምክንያቱም አንዳንድ ጊዜ ወረዳ ላይ የሚሰሩ ነገሮች ልክ አይደሉም። ህግን በትክክል የሚያስፈጽሙ ዳኞች ይኖራሉ፣ ግን ደግሞ ለሆዲያቸው የሚያድሩ ዳኞች አሉ። እነዛ ዳኞች እንግዲህ ሀቅን ጠብቀው ለሚከራከሩ ግለሰቦች እንቅፋት ነው የሚሆኑት። ነገሮቹ ቶሎ እንዳያልቁላቸው ያደርጋሉና ስትረታ ይግባኝ የምትጠየቅበት አለ ማለት ነው። ይግባኝ ጠይቆሻል ትባላለች። ለምን ነገሩ እንዲረዝም እሷ ሲደክማት እንድትተው ነገር ማለት ነው። ያ ነገር እሷን ዋጋ እንድትከፍል አድርጓታል። ዋጋ እንድትከፍል ያደረጋት ጊዜው በመራዘሙ እሷ እንድትደክም ሆነ እንጂ የአእምሮ ድካም የላትም። የጉልበት ድካም ሊሆን ይችላል እንጂ ያም ሆኖ ግን ነገሩ አሁንም አልተቋጨም። ከዛ ዞን ላይ ጠበቃ ሲገዛ እንግዲህ ጠበቃ ማለት በህግ ተምሮ በህግ የተመረቀ ለህዝብ አገለግላለሁ፣ መረጃን በስነ ስርዓት እሰጣለሁ፣ የላይኛው ፍርድ ቤት ያወጣውን የህግ አውጭ የሚባለውን ትምህርት ያንን በስነ ስርዓት ለማህበረሰቡ ተገዥ ሁኜ አገለግላለሁ የሚል መሐላ ሰጥቶ ነው እንግዲህ ያ ጠበቃ ዳኛ ሆኖ የሚቀጠረው ማለት ነው። እንግዲህ በዚህ ዳኛ ጠበቃ ተገዝቶ እሷ እየተከራከራት ለ2 ዓመት ቆየ ማለት ነው። ከ2 ዓመት በኋላ ግን ነገሩ ያው ተረታ ማለት ነው። ጠበቃው ተረታ ስላችሁ ጠበቃው
የህግ ሰው ስለሆነ መናገር ስለሚችል ከህጎቹ ጋር ታዋቂ ስለሆነ ፍርድ ቤት ስለሚውል ወንበር ይዞ ስለሚቀመጥ የሚፈራ አይደለም። ዋናው ነገር ሊያስፈራው የሚችለው አንድ ሰው በሚሰራው ስራና በሚይዘው መረጃ ብቻ ነው። መረጃ ከያዛችሁ አይደለም ፍርድ ቤት ዞን አይደለም ለምን የአንድ ሀገር መንግስት አይሆንም መርታት ትችላላችሁ። የመርታት መብት አላችሁ። የመርታት መብት አላችሁ። መረጃ ካላችሁ ለምን የኢትዮጵያን መንግስት የኢትዮጵያ ሀገራችንን የሚያስተዳድረው መንግስት ለምን አይሆንም? መረጃ ካለ ማንም ሰው ከህግ በታች እንጂ ከህግ በላይ አይደለም። መረጃ ከሌላችሁ ግን መርታት አትችሉም። ምክንያቱም ያለ መረጃ ምንም ነገር አይሆንም እና በመጨረሻ ላይ ግን ያ ነገር ተፈጻሚ ሆኖ ያ ሰው ልጁንም አክስሮ በስደት ተቃጥላ እሱም ከስሮ መጨረሻ ላይ ግን እኔ እናቴ ጠበቃ ልግዛልሽ እንኳን ስላት እኔ ጠበቃ አልፈልግም አእምሮዬን ነው የምጠቀመው ትለኝ ነበረ። ምክንያቱም መረጃ ያላችሁ ሰዎች በነገራችሁ ላይ አይናደዱም፣ አይበሳጩም፣ እንደሚረቱ ያውቃሉ። ቢደክሙ እንደሚረቱ ያውቃሉ። በነገራችን ላይ መረጃ ካላችሁ ፍርድ ቤት ስትሉ በጣም ደስ ይላል። ደስ የሚል ስሜት አለው። ምክንያቱም አንደኛ እንደምትረቱት ታውቃላችሁ። ሁለተኛ ፍርድ ቤት ላይ ስትጠየቁ መስቀለኛ ጥያቄ የሚባል ነገር አለ። ፊት ለፊት ነው የምትጠየቁት። ይሄ ጥያቄ ደግሞ ሊያስደነግጣችሁ ይችላል። በተለይ ፍርድ ቤት ላይ ለመጀመሪያ የምትቀርቡ ከሆነ ያስፈራችኋል። ለምን? ድንገት የሚጠይቋችሁ ጥያቄ አለ። አንዳንድ ጊዜ በጽሁፍ ማስረጃ የቃል ማስረጃና የጽሁፍ ማስረጃ የሚባል ነገር አለ። አንዳንድ ጊዜ ዳኞች ፊት ለፊት መስቀለኛ ወይም ቀጥታ ጥያቄ ሊጠይቋችሁ ይችላሉ። ያን የሚጠይቁበት መንገድ ፋይሉ ተጽፎ ሲገባ ፍርድ ቤት ይዞት የሚመጣው ጽሁፍ አለ። ያንን ጽሁፍ ያ ግለሰብ ሲያጽፍ መጀመሪያ ወደ ክስ ሲገባ ሲያጽፈው ከራሱ ከአእምሮ አውጥቶ የሚያውቀውን ነው እንደዚህ ነው ብሎ ክሱን የመሰረተው ማለት ነው። ያንን ልክ በድምጽ አድርጎ ፍርድ ቤት በቃል ይጠይቃል። ለምን? ለመገመት ማለት ነው። በዛን ሰዓት የመደናገጥ ነገር ሊኖር ይችላልና ሐሳባችሁን ልቀይሩ ትችላላችሁ ድንገት ማለት ነው። ያን ነገር እንዳታደርጉ ወረቀቱ ላይ ፋይሉን ስከፍቱ ያጻፋችሁትና ፍርድ ቤቱ ውስጥ ያለው ዳኛ መጥቶ ቀጥታ በቃል ሲጠይቃችሁ አንድ አይነት መልስ መመለስ አለባችሁ። ምክንያቱም እውነታው እዛ ጋር ነው ያለው። ሁለተኛ መስቀለኛ ጥያቄ ስትጠየቁ ተከራካሪና አከራካሪ ተከራካሪ የሚባል አለ። ከሳሽና ተከሳሽ ማለት ነው። ከሳሽና ተከሳሽ የቃል ማስረጃ እንዲሰጡ ይደረጋል። ከሳሽ የኔ ነው ብሎ ሲል ተከሳሽ ደግሞ የሱ አይደለም የሚል ቃል ፊት ለፊት ሲሰጣጡ በዛን ሰዓት የቃላት መነቃቀፍ ይኖራል። ያንን ቃላት መነቃቀፍ በመያዝ ወደ ክርክር ወደ ይግባኝ እንዲሄዱ ያደርጋቸዋል። እዛ ጋር ምንድነው ማድረግ ያለባችሁ? እናንተ ቀጥታ ቅንጭላታችሁን ኮንታክት ማድረግ አለባችሁ። ይሄን ብለውሳ መረጃ ቢጠይቀኝሳ ይሄንን መረጃ ማቅረብ አለብኝ ብላችሁ ራሳችሁን ዝግጁ ማድረግ አለባችሁ ማለት ነው። መፍራት የለም፣ መደነጋገጥ የለም። ይሄን የምታደርጉት ግን ተታች ስትመጡ እንደምትረቱ እርግጠኛ ከሆናችሁ መረጃ ካላችሁ መረጃ የወረቀት ማስረጃ አለ፣ የሰው ማስረጃ አለ። እነዚህ ሙሉ ካሏችሁ ልትደክሙ ትችላላችሁ። መጨረሻ ግን ትረታላችሁ። መረጃ ከሌላችሁ ግን ገንዘብ እንኳን ኑሯችሁ በገንዘብ ጠበቃ እንኳን ብትገዙ መርታት አትችሉም። ምክንያቱም ህግ ያለ ምስክር አይሰራም። ህግ ያለ መረጃ አይሰራም። በማንኛውም መንገድ ብትሄዱ ለራሱ አንዳንድ ፍርድ ቤቶች አሉ ለራሳቸው የሚያድሩ ለሆዲያቸው የሚያድሩ። እነዛ ግን እናንተ ጠንካራ ከሆናችሁ እነዛን ማሸነፍ ትችላላችሁ። እንዴ አንድ ፍርድ ቤት እኮ የመከሰስ መብት አለው። ግለሰብ እኮ ሊከሰው ይችላል ጥፋት ካጠፋ ማለት ነው። መረጃ ካለው በመረጃ ሊይዘው ይችላል። እናንተ ግን ትክክለኛ ማድረግ ያለባችሁ ዋናና ዋናው በምትኖሩበት ዓለም ስትኖሩ መረጃ ማስቀመጥ አለባችሁ። አንደኛ አሁን የአረብ ሀገር ልጆች አብዛኛው አሁን በሀገራችን ደረጃ መከራዋን እየበላች ያለው የአረብ ሀገር ልጅ ናት። ምክንያት ለምን ካል ምክንያቷ ገንዘቧን በመረጃ አለማስቀመጧ ነው። እዛ ሀገር ስትሰሩ የአረብ ሀገር ሸሚ ይዛታል። በወንድሜ ባረግሳ ብጠይቀውሳ
በአባቴ ባረግሳ ብጠይቀውሳ የሚባል ነገር አለ። ለምን አትጠይቂውም? ለምን ገንዘብሽን አትጠይቂም እንዴ? አባት እናትሽ እኮ ሲያሳድጉሽ የት ነው የዋልሽው? እንጨት ሰበርሽ፣ ውሃ ቀደሽ እያሉ እየጠየቁሽ ነው ያሳደጉሽ። ታዲያ አንቺ የሰራሽውን ገንዘብሽን ምን ተሰራበት? ምን ተደረገ? እየተዋልክልሽ ብለሽ አትጠይቂም? ለምንድን ነው የማትጠይቂው? ታዲያ ለማንኛው ነው የምትንከራተችው? አንቺ የመጠየቅ መብት እያለሽ የመጠየቅ መብትሽን ራስሽ ታፈንሽው። ነገ የምትኖሪበትን ዓለም ወይም ነገ የምትኖሪበትን ህይወትሽን ማን ነው ፕላን ሊያወጣልሽ የሚችለው? ማንም ፕላን አያወጣልሽም። ፕላን የምታወጪው ራስና ራስሽ ብቻ ነሽ። ይህን ነገር ማድረግ የምትችይው ደግሞ ምንድነው? ከመጠየቅ ነው። የአረብ ሀገር ልጆች ጠያቂ መሆን አለባችሁ። ሳትጠይቁ ማንኛውንም ነገር ተግባራዊ ማድረግ አትችሉም። ጠይቃችሁ አይታችሁ አንድ ገንዘብ ነገር የገንዘብ ነክ ነገር ማየት ያለባችሁ ባይናችሁ ነው። በጆሮአችሁ አትስሙ፣ ባይናችሁ። ባይን የሚታይ ነገር ነው የሚያምረው። በጆሮሽ ይሄን አረኩልሽ ይሄን ሰራሁልሽ እያለ ሲሞላሽ እንቅልፍሽን ተኝተሽ ማደር የለብሽም። መጠየቅ አለብሽ፣ በቃ መጠየቅ። ስለዚህ ይሄንን ይመስላል። አሁንም ስለ ህግ ነገር በክፍል 2 ላይ ሄዳለሁ ማለት ነው። ይሄን የምለው እህቶች ስለ ህግ ማወቅ አለባችሁ። ከአሁን ሰዓት ጀምራችሁ ወደ ስደትም ኑ አገራችሁም ኑ በማንኛውም ነገር ከገንዘብና ከይዞታ ጋር በተያያዘ ነገር መረጃችሁን ራስና ራሳችሁ ጋር መቀመጥ አለበት። መረጃ መያዝ አለባችሁ የሚለውን ዛሬ ፖይንቴ ነው፣ ትልቁ ፖይንቴ ነው ማለት ነው። በክፍል 2 እንቀጥላለን። ክፍል 1 ይሄን ይመስላል። በክፍል 2 ደግሞ ይሄ መነሻው ሲሆን ውጤቱን ደግሞ ምን መስሎ ወይም በማንኛው መንገድ ነው መሄድ ያለባችሁ፣ በምንኛው መንገድ ነው ጠንቃቃ ሆናችሁ መቀመጥ ያለባችሁ ህግን በተመለከተ በሚለው በክፍል 2 እመጣለሁ ማለት ነው።